ከመቀለ ወደ 4 ኪሎ አስቸኳይ መልእክት ተላከ። ምላሽ የሚያስፈልገው መልእክት ነውም ተብሏል። በደብረጽዮንና ጓዶቻቸው በኩል የተላከ ነው። የግጭት ደመና ዳግም ባንዣበበበት በዚህ ወቅት ይህን ለ4 ኪሎ ይድረስ የተባለውን መልእክት ይዘት የምንዳስሰው ይሆናል። የትግራዩ ጦርነት እንዲያበቃ ባደረገው የፕሪቶሪያ ስምምነት ላይ መንግስትንና ህወሓትን ወክለው የተፈራረሙት አቶ ጌታቸው ረዳና አቶ ሬድዋን ሁሴን አሁናዊ ሁኔታን የሚተነትን ጽሁፍ በጋራ ጽፈው በአልጀዚራ ወጥቷል። የህወሓት ታጣቂ ክንፍ በአስመራ አጋዥነት በቅርብ ቀናት ውስጥ በፌዴራል መንግስቱ ላይ አዲስ ወታደራዊ ጥቃት ለመሰንዘር ዝግጅት እያጠናቀቀ መሆኑን ጌታቸውና ሬድዋን አስጠንቅቀዋል። በፕሪቶሪያ ድርድር ወቅትም አደራዳሪዎች የመንግስትና የህወሓት ተደራዳሪዎች እዚያው መሰብሰቢያ ውስጥ ቡጢ ይገጥማሉ ተብለውም ሰግተው እንደነበር በጽሁፋቸውም ጠቅሰዋል። የጌታቸውና የሬድዋንን ጽሁፍ የሚመለከት ጥንቅር አስተዳድተናል፣ የምትሰሙት ይሆናል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ፓርቲ በትናንትናው ዕለት ባወጣው ይፋዊ መግለጫ መንግስት በህወሓት ቡድን ላይ እርምጃ እንዲወስድ ጠየቀ። ፓርቲው ህዝቡን በማይጎዳ መልኩ ቡድኑን የነጠለ እርምጃ መወሰድ እንዳለበት አመክንዮ አስቀምጦ ለመንግስት ጥሪ አቅርቧል። የኢዜማ እርምጃ ይወሰድ መግለጫን የምንመለከት ይሆናል። ሰላም ጤና ይስጥልኝ ክቡራን አድማጮች፣ አብራችሁን ስትቆዩ እነዚህና ሌሎችንም መረጃዎችን ታደምጣላችሁ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ እንዲሁም ቪዲዮንም ላይክ በማድረግ ጀምሩ። በቀጥታ ወደ ዝርዝር መረጃው። ከመቀለ ለ4 ኪሎ መልእክት ተልኳል። በትናንትናው ዕለት የተላከ ሲሆን የመልእክቱ ባለቤትም ህወሓት ነው። የፕሪቶሪያ ስምምነት የአፍሪካ ህብረት አደራዳሪ የነበሩት የቀድሞ የናይጄሪያው ፕሬዝዳንት ኦሉሴጉን ኦባሳንጆ የመሩት ልዑካን ቡድን በትናንትናው ዕለት በመቀለ መምከሩን ተከትሎ ለፌዴራሉ መንግስት ይድረስልን የተባለው መልእክትም ነው። ልዑካን ቡድኑ ከመቀለ የተባለውን አድምጦ አዲስ አበባ ተመልሷል። ከመቀለ በዋነኝነት ደብረጽዮን ገብረ ሚካኤልና አዲስ አለም ባሌማ ልዑካን ቡድኑን ተቀብለው እንዳናገሩ ከትግራይ የወጡ መረጃዎች እያመላከቱ ይገኛሉ። የህወሓት ፍላጎት ምንድን ነው? የተላከውስ የመልእክት ይዘቱ ዋነኛ ጭብጡስ ምን ላይ ያተኮረ ነው? በሚለውም ዙሪያ በዚያው መቀሌ ለአዲስ አለም ባሌማ ማብራሪያቸውን ሰጥተዋል። አዲስ አለም ባሌማ መቀለ ላይ በሰጡት ማብራሪያቸውም የልዑካን ቡድኑ በመቀለ የመገኘቱ ዋና ዓላማ በትግራይና በፌዴራል መንግስቱ መካከል ተቋርጦ የነበረው የውይይት ሂደት እንዲቀጥል ማድረግ ነው ሲሉም ተናግረዋል። አዲስ አለም ባሌማ በዚሁ ማብራሪያቸውም መቀለ ለመጣ የአፍሪካ ህብረት በእኛ በኩል ያለውን ሁኔታና ስጋቶቻችንን በዝርዝር ነግረናቸዋል። ኦባሳንጆም የነገርናቸውን ሀሳቦች በማስታወሻቸው ይዘዋቸዋል። በዚህ መሰረትም እኛም የነገርናቸውን ሀሳብ ይዘው ወደ ፌዴራል መንግስት ሂደዋል። አዲስ አለም ባሌማ ማብራሪያቸውን በመቀጠልም እኛ ከፌዴራሉ መንግስት ጋር በእንግሊዝኛ በአማርኛም ሆነ በትግርኛ ፖለቲካዊ ውይይቶችን ለማድረግ ክፍትና ዝግጁ ነን በማለትም ደጋግመን ተናግረናል ያሉ ሲሆን ነገር ግን ከሁሉም በፊት የግንኙነት መስመሩ ወይንም ኮሚኒኬሽን ቻናል መከፈት ይኖርበታል፣ ውጥረቶችን መርገብ ይኖርባቸዋል ሲሉም ተናግረዋል። የአፍሪካ ህብረት የአፍሪካው ቀንድ ልዩ መልእክተኛው ናይጄሪያዊ ኦሉሴጉን ኦባሳንጆ በበኩላቸው የኛ መቀለ መገኘት ዋና ዓላማ በትግራይ አመራሮችና በፌዴራሉ መንግስት መካከል የተቋረጠው ግንኙነት መልሶ እንዲጀምር ማድረግና ነገሮች አሁን ካሉበት ሁኔታ በላይ ተባብሰው እንዳይቀጥሉ መስራት ነው ያሉም ሲሆን አክለውም አሁን ያሉት ውጥረቶች ተባብሰው ወደማይሆን ደረጃ እንዳይደርሱ ለማድረግ ውይይቶችን እንዴት ማስጀመር እንችላለን የሚለው ዋነኛው ጉዳይ ነው ብለዋል። እኛ ለዚህ ሀገር ሰላም፣ ጸጥታና መረጋጋት እንዲኖርና የኢኮኖሚ እድገቱም እንዲቀጥል እንፈልጋለን ሲሉም ማብራሪያቸውንም ሰጥተውበታል። በህወሓት አመራሮች በኩል የፕሪቶሪያውን ስምምነት መሰረት ባደረገ መልኩ ከፌዴራል መንግስት ጋር ተከታታይነት ያላቸው የፖለቲካ ውይይቶችን ማድረግ እንፈልጋለን ቢባልም በሌላ አቅጣጫ በፌዴራሉ መንግስት ይሁንታ የተቋቋመውን የትግራይ ጊዜያዊ አስተዳደር አፍርሶ በጠቅላይ ሚኒስትሩ የተሾሙት የጊዜያዊ አስተዳደሩን ፕሬዝዳንት ሌተናንት ጄኔራል ታደሰ ወረደን ቀሪ በማድረግ የክልሉን መንግስት መጠቅለላቸው ሌላው ፈተና ሆኗል። የፌዴራል መንግስት ከሁሉም በፊት ነገሮች ቀድመው ወደ ነበሩበት መመለስ አለባቸው በሚል የጊዜያዊ አስተዳደሩ እንዲመለስ ቅድመ ሁኔታን የሚያስቀምጥ ከሆነ በኦባሳንጆ በኩል የተጀመረውን ጥረት ፈተና ውስጥ የሚከተውም ይሆናል። የመቀለውን ከፌዴራል መንግስቱ ጋር መወያየት እንፈልጋለን መልእክትንም ተከትሎ በቀጣይ የፌዴራሉ መንግስት ምላሽም ይጠበቃል። ይህ በእንዲህ እንዳለ የትግራይ ጦርነት እንዲያበቃ ባደረገው የፕሪቶሪያ ስምምነት ላይ መንግስትንና ህወሓትን ወክለው የተፈራረሙት አቶ ጌታቸው ረዳና አቶ ሬድዋን ሁሴን አሁናዊ ሁኔታን የሚተነትን ጽሁፍ በጋራ ጽፈው በአልጀዚራ አስነብበዋል። አሁን ላይ የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር የሆኑት አቶ ሬድዋንና የጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳ አልጀዚራ ላይ በጋራ ባወጡት ጽሁፍ ህወሓት ጦርነት ሊከፍት መወሰኑንና እሱንም የሚያመላክት እንቅስቃሴ ውስጥ መግባቱንም ገልጸዋል። በአልጀዚራ በወጣ የጋራ ጽሁፍ ላይ እንዳመላከቱት
በትግራይ ክልል የሚገኘውና ስምምነቱን የሚቃወም የህወሓት ስብስብ ህጋዊን የክልል ጊዜያዊ አስተዳደር በመበተን የራሱን መዋቅር ዘርግቷልም ብለዋል። ይህ የህወሓት ክንፍ የፕሪቶሪያን ሰላም ስምምነት ወደ ጎን በመተው በትግራይ ወጣቶች ላይ አስገዳጅ የውትድርና ምልመላ እያካሄደ እንደሚገኝና ክልሉን ወደ አዲስ የሰላም እጦት እየገፋፉ መሆኑንም ገልጸዋል። ይህ ቡድን በአስመራው አገዛዝ ቀጥተኛ ድጋፍ እየተመራ እንደሚገኝ የጠቀሰው የጋራ ጽሁፉ የአስመራ መረጃ አውታሮች የፕሪቶሪያውን ስምምነት ለማፍረስ ጽምዶ የተሰኘ ስውር ጥምረት መመስረታቸውንም ያስረዳል። ይህ የህወሓት ታጣቂ ክንፍ በአስመራ አጋዥነት በቅርብ ቀናት ውስጥ በፌዴራል መንግስት ላይ አዲስ ወታደራዊ ጥቃት ለመሰንዘር ዝግጅት እያጠናቀቀ መሆኑንም ጠቁመዋል። በመሆኑም ዓለም አቀፉ ማህበረሰብ በዚህ የህወሓት ክንፍና በደጋፊዎቻቸውም ላይ ጠንካራ ዲፕሎማሲያዊ ጫና ሊያደርግ እንደሚገባም ያሳሰበው ጽሁፉ የፕሪቶሪያን ስምምነት በኃይል ለመለወጥ የሚደረገው ይህ አካሄድ ቀጠናውን ወደ ከፋ የፖለቲካ ቀውስ እንዳይከተው ስጋቶች መኖራቸውንም አመላክቷል። ኢትዮጵያ ዳግም ወደ ጦርነት መግባት የለባትም በሚል አርዕስት ባሰፈሩት ጽሁፍ ከፕሪቶሪያው ድርድር አንስቶ እስከ አሁን በአንዣበበው ጦርነት ያሉትን ወሳኝ ክስተቶች አንድ በአንድ አንስተዋል። ሁለቱ አመራሮች በጋራ በጻፉት ጽሁፍ የፕሪቶሪያን ስምምነት ሲፈረም አዘጋጇ ደቡብ አፍሪካና ተደራዳሪዎቹ በንግግር መስማማት ካልቻሉ እዚያው ድርድሩ ላይ ወደ ድብድብ ሊያመሩ ይችላሉ በሚል ስጋት እንደነበራቸውም አስታውሰዋል። የስብሰባው ፕሮቶኮልና የጸጥታ ባለሙያዎች ለዚህ ስጋት በሚመስል ሁኔታም በመንግስትና በህወሓት ተደራዳሪዎች መካከል ርቀት እንዲኖር ማድረጋቸውንም አስታውሰዋል። ነገር ግን በሂደቱ በተደራዳሪዎች መካከል የተመለከቱት መልካም ግንኙነትና መግባባት እጅግ አስደንቋቸው እንደነበርም ጠቅሰዋል። ሁለቱ ባለስልጣናት የፕሪቶሪያው ስምምነት በጦርነት ለተጎሳቆለው ክልል እፎይታ የሰጠ መሆኑንም ገልጸው ይህን ተስፋና እድል የሚያጨልሙ ኃይሎች ላይ ጠንከር ያለ ዓለም አቀፍ ጫና ሊደረግባቸው ይገባል ሲሉም በጽሁፋቸው ሞግተዋል። አቶ ጌታቸውና አምባሳደር ሬድዋን አሁን በትግራይ ላሉ ውጥረት መኖሩን ጠቅሰው በኢትዮጵያና በኤርትራ መካከል ደግሞ እየጨመረ ያለው ፍጥጫ መዘዙ በእነርሱ ብቻ እንደማያበቃ ግጭቱ ወደ አፍሪካ ቀንድ ሊሰፋና ቀጠናውንም ወደ አስከፊ ጦርነት ሊያስገባው እንደሚችልም አስጠንቅቀዋል። ያለፈው ግጭት በኢትዮጵያውያንም ሆነ በአጎራባች ሀገራት ዘንድ አስከፊ መዘዝ እንዳስከተለ በህዝቡ ላይም ከፍተኛ ስቃይ፣ ኢኮኖሚያዊ ውድመትና ቀጠናዊ አለመረጋጋት እንዳመጣም አስታውሰዋል። እናም በዚህ ላይ ዳግም ጦርነት ውስጥ መግባት ፈጽሞ ተቀባይነት የለውም ብለዋል። ሁለቱ የፕሪቶሪያ ፈራሚዎች በጽሁፋቸው የፖለቲካ አለመግባባቶች ከወታደራዊ ግጭት ይልቅ በውይይት በህገ መንግስታዊ ሂደቶችና አሁን ያለው የሰላም ስምምነቶችን ሙሉ በሙሉ ተግባራዊ በማድረግ መፈታት አለባቸው ሲሉም ተከራክረዋል። ለዚህ ደግሞ የኢትዮጵያ ፖለቲካዊ ተዋናዮች የቀጠና ባለድርሻ አካላትና የዓለም አቀፍ ማህበረሰብ የሰላም ጥረቱን የሚደግፉና ወደ ጦርነት እንዲያመሩ የሚችሉ እንቅስቃሴዎችን እንዲቃወሙም ጠይቀዋል። ክቡራን አድማጮች ለሰዓቱ ያጠናቀርኩላችሁ መረጃ ይህን ይመስል ነበር። ከጥቂት ሰዓታት በኋላ በሌሎች መደመጥ ካለባቸው መረጃዎች ጋር እንደገና የመመለስ ይሆናል። እስከዚያው መልካም ቆይታ